ሸገር የመኪና ገበያ። ይህን የምትመለከቱት መኪናም ለሽያጭ የቀረበ የ2022 በጥሩ ሁኔታ ላይ የሚገኝ ሱዙኪ ኤስፕሬሶ መኪና ሲሆን መኪናውም ወደ 8000 ኪሎ ሜትር የሆነ ማይሌጅ ላይ የሚገኝ በ1.0 ሊትር የሞተር አቅም በፍሮንት ዊል ድራይቭ በማኑዋል ትራንስሚሽን ሲገኝ የዚህም መኪና የመሸጫ ዋጋ በ2,50,000 ብር ለሽያጭ ቀርቧል። በቀጣይም የምትመለከቱት መኪናም የ2024 የሆነ BYD ዋን-አፕ የኤሌክትሪክ መኪና ሲሆን ይህም መኪና በሙሉ ቻርጅ እስከ 405 ኪሎ ሜትር ድረስ ለመጓዝ የሚያስችል አቅም ሲኖረው መኪናውም የተነዳው ወደ 5000 ኪሎ ሜትር የሆነ ማይሌጅ ሲሆን የዚህም መኪና የመሸጫ ዋጋ በ3.9 ሚሊዮን ብር ለሽያጭ ቀርቧል። ይህም በቀጣይ የምትመለከቱት መኪናም በአስቸኳይ ለሽያጭ የቀረበ የ2021 የሆነ በጥሩ ሁኔታ ላይ የሚገኝ ሚትሱቢሺ አውትሬጅ መኪና ሲሆን መኪናውም ወደ 40,000 ኪሎ ሜትር የሆነ ማይሌጅ ላይ የሚገኝ በ1.2 ሊትር የሞተር አቅም በፍሮንት ዊል ድራይቭ በአውቶማቲክ ትራንስሚሽን ሲገኝ የዚህም መኪና የመሸጫ ዋጋ በ2,250,000 ብር ለሽያጭ ቀርቧል። በቀጣይም የምትመለከቱት መኪናም አዲስ የሆነ የ2024 BYD E2 የኤሌክትሪክ መኪና ሲሆን መኪናውም በሙሉ ቻርጅ እስከ 405 ኪሎ ሜትር ድረስ መጓዝ የሚያስችል አቅም ያለውና አዳዲስ ቴክኖሎጂዎችን ያካተተ እጅግ ዘመናዊና ምቹ የሆነ የኤሌክትሪክ መኪና ሲሆን የዚህም መኪና የመሸጫ ዋጋ በ3.3 ሚሊዮን ብር ለሽያጭ ቀርቧል። ይህን የምትመለከቱት መኪናም የ2023 የኤሌክትሪክ ቶዮታ BZ4X ክሮስኦቨር SUV መኪና ሲሆን ይህም መኪና በሙሉ ቻርጅ እስከ 540 ኪሎ ሜትር ድረስ ለመጓዝ የሚያስችል አቅም ሲኖረው መኪናውም በጥሩ ሁኔታ ላይ የሆነና ወደ 11000 ኪሎ ሜትር የሆነ ማይሌጅ የተነዳ መኪና ሲሆን መኪናውም በኦል ዊል ድራይቭ በአውቶማቲክ ትራንስሚሽን ሲገኝ የዚህም መኪና የመሸጫ ዋጋ በ4.7 ሚሊዮን ብር ለሽያጭ ቀርቧል። ይህም በቀጣይ የምትመለከቱት መኪናም በአስቸኳይ ለሽያጭ የቀረበ የ2023 የሆነ ቶዮታ ሬዝ መኪና ሲሆን መኪናውም በ1.2 ሊትር የሞተር አቅም በፍሮንት ዊል ድራይቭ በአውቶማቲክ ትራንስሚሽን ሲገኝ የዚህም መኪና የመሸጫ ዋጋ በ3.8 ሚሊዮን ብር ለሽያጭ ቀርቧል። በቀጣይም የምትመለከቱት መኪናም ከኤምባሲ ላይ የተገዛ እጅግ በጣም በጥሩ ሁኔታ ላይ የሚገኝ የ2006 የሆነ ኒሳን ሙራኖ መኪና ሲሆን መኪናውም በ3.5 ሊትር የሞተር አቅም በV6 ኢንጂን በአውቶማቲክ ትራንስሚሽን ሲገኝ ልክ እንደ ሰንሩፍ እና ሌዘር የሆኑ መቀመጫዎች ሲኖሩት የዚህም መኪና የመሸጫ ዋጋ በ2.2 ሚሊዮን ብር ለሽያጭ ቀርቧል። ይህም የምትመለከቱት መኪናም በአስቸኳይ ለሽያጭ የቀረበ የ2023 የሆነ ቮልክስዋገን ID.6 ክሮስ ፕሮ የኤሌክትሪክ መኪና ሲሆን ይህም መኪና በሙሉ ቻርጅ እስከ 510 ኪሎ ሜትር ድረስ ለመጓዝ የሚያስችል አቅም ሲኖረው መኪናውም የተነዳው ወደ 28000 ኪሎ ሜትር የሆነ ማይሌጅ ሲሆን ልክ እንደ ፓኖራሚክ ሰንሩፍ የሌዘር መቀመጫዎችና የአግሜንትድ ሪያሊቲ ሄድስ አፕ ዲስፕሌይ የሚባል ቴክኖሎጂን በውስጡ ሲያካትቱ የዚህም መኪና የመሸጫ ዋጋ በ5.1 ሚሊዮን ብር ለሽያጭ ቀርቧል። ይህን የምትመለከቱት መኪናም ለሽያጭ የቀረበ የ2022 በጥሩ ሁኔታ ላይ የሚገኝ ሱዙኪ ኤስፕሬሶ መኪና ሲሆን የዚህም መኪና የመሸጫ ዋጋ በ2,50,000 ብር ለሽያጭ ቀርቧል። በቀጣይ የምትመለከቱት መኪናም እጅግ በጣም በጥሩ ሁኔታ ላይ የሚገኝ የ2017 የሆነ ሃይንዳይ አቫንቴ መኪና ሲሆን መኪናውም በ1.6 ሊትር የሞተር አቅም በአውቶማቲክ ትራንስሚሽን ሲገኝ የዚህም መኪና የመሸጫ ዋጋ በ3.2 ሚሊዮን ብር ለሽያጭ ቀርቧል። በቀጣይ የምትመለከቱት መኪናም በጥሩ ሁኔታ ላይ የሚገኝ የ2024 BYD E2 የኤሌክትሪክ መኪና ሲሆን መኪናውም በሙሉ ቻርጅ እስከ 405 ኪሎ ሜትር ድረስ መጓዝ የሚያስችል አቅም ያለውና ሲቤት ታርጋ የተለጠፈበት ወደ 4000 ኪሎ ሜትር የሄደ የኤሌክትሪክ መኪና ሲሆን የዚህም መኪና የመሸጫ ዋጋ በ2.9 ሚሊዮን ብር ለሽያጭ ቀርቧል። ይህም የምትመለከቱት መኪናም የ2023 የሆነ ቮልክስዋገን ID.6 ክሮስ ፕሮ የኤሌክትሪክ መኪና ሲሆን ይህም መኪና በሙሉ ቻርጅ እስከ 510 ኪሎ ሜትር ድረስ ለመጓዝ የሚያስችል አቅም ሲኖረው ልክ እንደ ፓኖራሚክ ሰንሩፍ የሌዘር መቀመጫዎች እና የአግሜንትድ ሪያሊቲ ሄድስ አፕ ዲስፕሌይ የሚባል ቴክኖሎጂን በውስጡ ሲያካትቱ የዚህም መኪና የመሸጫ ዋጋ በ5,650,000 ብር ለሽያጭ ቀርቧል። ይህም የምትመለከቱት መኪናም በጣም በጥሩ ሁኔታ ላይ የሚገኝ የ2022 ሚትሱቢሺ አውትሬጅ መኪና ሲሆን መኪናውም የተነዳው ወደ 20000 ኪሎ ሜትር የሆነ ማይሌጅ ሲሆን መኪናውም በ1.2 ሊትር የሞተር አቅም በፍሮንት ዊል ድራይቭ በአውቶማቲክ ትራንስሚሽን ሲገኝ የዚህም መኪና የመሸጫ ዋጋ በ2.8 ሚሊዮን ብር ለሽያጭ ቀርቧል።
ይህ የምትመለከቱት መኪናም ለሽያጭ የቀረበ የ2022 በጥሩ ሁኔታ ላይ የሚገኝ ሱዙኪ ኤስፕሬሶ መኪና ሲሆን መኪናውም ወደ 20,000 ኪሎ ሜትር የሆነ ማይሌጅ ላይ የሚገኝ በ1.0 ሊትር የሞተር አቅም በፍሮንት ዊል ድራይቭ በማኑዋል ትራንስሚሽን ሲገኝ የዚህም መኪና የመሸጫ ዋጋ በ1,950,000 ብር ለሽያጭ ቀርቧል። በቀጣይ የምትመለከቱት መኪናም የ2024 ቮልክስዋገን ID4 በመባል የሚታወቀው አዲስ የኤሌክትሪክ ኤስዩቪ መኪና ሲሆን ይህም መኪና በሙሉ ቻርጅ እስከ 600 ኪሎ ሜትር ድረስ ለመጓዝ የሚያስችል አቅም ያለውና ተጨማሪ የአግሜንትድ ሪያሊቲ ሄድስ-አፕ ዲስፕሌይ የሚባል ቴክኖሎጂን ያካተተ የኤሌክትሪክ መኪና ሲሆን የዚህም መኪና የመሸጫ ዋጋ በ5.5 ሚሊዮን ብር ለሽያጭ ቀርቧል። ምርጥ የካርማክስ ኢትዮጵያ የዩቲዩብ ቻናል ቤተሰቦች በዛሬውም ቪዲዮ ስለ አዳዲስና ያገለገሉ የነዳጅና የኤሌክትሪክ መኪናዎች የተለያዩ አይነት መረጃዎችን ያቀረብንላችሁ ይህን ይመስል ነበር። በቀጣይም በሌላ ቪዲዮ እስክንገናኝ መልካም ጊዜ